አሁን ላገለግል ከፈለኩት ሐሳብ ጋር እናንተ ደግሞ የበለጠ ይገባቸዋል ማለት ነው። ለምን መሰላችሁ? አሁን ብዙ ጊዜ በክርስቲያን ፋሚሊ ማደግ አልፎ አልፎ ምናልባት የኔን ትምህርቶች የምትከታተሉ ከሆነ እናንተ ታዳጊዎች አንድ ምለው ነገር እኔ ከሰይጣን ቀጥሎ ቸርች ውስጥ የምጠነቀቃቸው ሰዎች በጌታ ሳይነኩ ግን በቸርች ያደጉን ሰዎች ነው ላለው በአብዛኛው በወላጅ ኢንፍሉዌንስ ተደርገው ነው ቸርች የሚመጡት። ቸርች ሂድ ተብለው ወላጆቻቸውን የነካ ብርቱ የእግዚአብሔር ጣትና መንፈስ በአብዛኛው ወላጆች ጋር ልጆች ጋር ሳይመጣ ልጆች ግን በቃ ኦብሊጌሽን ሆኖባቸው ትእዛዝ ግዴታ ሆኖ ነው የሚመጡት። በዚህ ምክንያት ቸርች ስለሚያድጉ ብዙ ለመንፈሳዊ ነገር ትኩረት የማይሰጡ ለጸሎት፣ ለመዝሙር፣ ለእግዚአብሔር ቃል ብዙ ጉዳንታ የሌላቸው የሚመስሉ ታዳጊዎችና ወጣቶች ቸርች ውስጥ በጣም አሉ። ግን ደግሞ በጣም ጌታን የሚወዱ ጌታን እንዲወዱ አድርገው ደግሞ ያደጉ በኋላ መሰብከው ሰው ስላለ እንደዚህ አይነት ሰዎች ደግሞ ካሉ ከነሱ በላይ የታደለና የተመረቀ የለም። ለምን? እቺ ክፉ ምድር ሁለት ዓለም ሳታውቁ ለአንድ ዓለም ሆናችሁ ስለምታድጉ ስንት ነገር ቀርቶባችሁ እንጂ አይ እያላችሁ ቅር እያላችሁ ታዋችሁት ሳይሆን ለጌታ ሆናችሁ አንድ ዓለምን ብቻ አውቃችሁ መንፈሳዊውን ዓለም ብቻ አውቃችሁ ለማደግ እድል ደግሞ የሚገኝበት የተባረከ እድሜ ነው። በጣም እድለኞች ናችሁ። በጣም የጌታ ልጆች ስለሆናችሁ በክርስቲያን ፋሚሊ ስላደጋችሁ ወላጆቻችሁ ጌታን እየነገሩ ስላሳደጓችሁ ለወላጆቻችሁ አምላክ ደግሞ ለእናንተም አምላክ ክብር አስገቡ። እስቲ ጌታ ይባረክ። ጌታን አመሰግናለሁ እናንተን እንዲህ ስላገኘው። ስለዚህ ይሄ እድሜ ጌታ በትክክል እናንተን ካላገኘ ዶክተር መልሳቸው የጻፈው መጽሐፍ ላይ አንድ ጽሑፍ አንብቤያለሁ። ምናልባት በየክረምቱ ትሬኒንግ ይሰጥ ነበር ያኔ። እኔም የዛ ኮርስ ትሬነር ነበርኩ አስታውሳለሁ። የተወሰኑ 3-4 ዓመቶችን መጽሐፎቹን ሰልጥኛ አስተምር ነበር። ከመጽሐፎቹ አንዱ በጣም የሚያስደነግጥ ዳት ይሄን ወንበር ሸቀበኝ ወደዚህ ወደዛ እንዳልል ምንድነው በዚህ ላይ ጥቁር ነው። ቴንክ ዩ። እና እዛ መጽሐፍ ላይ አይ ቲንክ ወላጆቻችሁ ያ መጽሐፍ ሊኖራቸው ይችላል። ስለ ኢትዮጵያ ወላጆችና ታዳጊዎችና ወጣቶች የሚያወራ የዶክተር መልሳቸው መጽሐፍ ነው። ሪሰርችድ ነው በኢትዮጵያ ዩኒቨርሲቲዎች ላይ በተለይ አዲስ አበባ ዩኒቨርሲቲ ላይ በተሰራ ሪሰርች ይሰማል። የክርስቲያን ተማሪዎች ወደ ዩኒቨርሲቲ ሲገቡ ከገቡ ወደ ዩኒቨርሲቲ በኢትዮጵያ ዩኒቨርሲቲዎች ማለት ነው ከገቡት 67% ባክ አድርገው ነው የሚወጡት። ይሄ ሪሰርችድ ነው መጽሐፍ ላይ ያለ ነው። ዶክተር መልሳቸው ባለው መረጃዎች ሪሰርች ተሰርቶ ነው። ለምሳሌ እዚህ ጋር ካላችሁት ከመቶዎቻችሁ በጌታ ሆነው ገብተው በጌታ እንደሆኑ የሚወጡት 23% ነው። 67% ኢትዮጵያ ውስጥ ባክ አድርገው ይወጣሉ። እና እንትኑ ነው እኔ ከዳታውም ያስደነግጣል። 67% ምን ሆነው ነው? እንደውም ጴንጤ ሆኖ ነበር መውጣት የነበረባቸው የተረፉት እንጂ ጭራሽ የነበሩት አንድ ነገር ያወራል። ለኔ እንደ ትምህርቴ መግቢያ እሱ ነው። ኢትዮጵያ ውስጥ ባክ ለማድረጋቸው ወጣቶቹ ምክንያቱ ወላጆቻችን ተቆጣጣሪዎቻችን ስለሆኑ ይላል። ከወላጆቻችን ወይም ከተቆጣጣሪዎቻችን ውጪ ስለምንሆን ነፃነት ይሰማናል። እቤትም ተቀይረን ሳይሆን ተቆጣጥረውን ነው እንጂ አልተቀየርንም። እቤትም ሆነን ምንድነው የምታየው? ቴሌቪዥኑ፣ ስልኩን፣ ኮምፒውተሩን እየተቆጣጠሩ ስለነበር ልክ ወደ ዩኒቨርሲቲ ስንሄድ ፌሽታ ነው። ማይለም እዛ ኖ ዳዲ ኖ ማሚ። ስለዚህ we are free ብለው ነፃ ስለሆን የፈለግነውን እንደ ልባችን ለማድረግ እድል አገኘን ብለው ወጣት ወይም ቲኔጅ ሆነው እየፈለጉ የተከለከሉትን የነበረውን ነገር ኢዝሊ ሰይጣን ያቀርብላቸዋል ደጅ ላይ።
እጅግ በሚያሳዝን ሁኔታ ለብዙ ክርስቲያን ወጣትና ታዳጊ ልጆች ለመውደቅ ምክንያት ካምፓስ ነው። ለምን? ተቆጣጣሪ። እረኛና ተቆጣጣሪ በጣም ይለያያል። ሰው ቁጥጥር የሚያስፈልገው እድሜ አለ፣ ምንም ጥያቄ የለም። ሰው በእድሜው ልክ እስኪ በስል ድረስ ቁጥጥር ያስፈልገዋል። ለምሳሌ ገና ከተወለደ ጀምሮ ተኛ ወይ ሕፃን ልጅ በላ ወይ አተኛኘቱ አተነፋፈሱ ቁጥጥር ይፈልጋል። ድክ ድክ ሲል እሳት ላይ እንዳይወጣ ተው ተይ ዞር አድርጉለት ይባላል። ቁጥጥር ነው ይሄ። ነፍስ እያወቀ ሲመጣ የቁጥጥሩም ዲግሪ ልክ እንደዛው ይስተካከላል። በቋሚነት ግን ልጅን መቆጣጠር በጣም ከባድ ነው። ምን ማለት ነው? ልጆች ፕሪቴንድ እንዲያደርጉ እንዲያስመስሉ ይገፋፋሉ። ማሚ መጣች መዝሙር ማሚ ዞር ስትል ወዲያው ተከፈታል። ይልኝ የሚባባሉ የሚያይ ደግሞ ቲም አለ። በተለይ 3 ከሆኑ ሚያይ አለ ወላጅ። ከዛስ ልጆቹ ዳዲ ደግሞ ሲመጣ ማሚ ምስኪን አይደለን እኛ ምስኪን እናሳዝናለን እኮ ብታየው እኮ እኛ ወላጆች በቃ የተቀይል ልጅ ደግሞ መጽሐፍ ቅዱስ ከፍታችሁ አንዳንዴ ተገለብጡትና ለምንድን ነው መጽሐፉ የሚጠቀልለው? ልጆችን በቁጥጥር ብቻ ስለሆነ ወላጅ የሚያሳድገው ልጆች ምን እየሆኑ እንደሆነ አያውቁም። ስለዚህ የኢትዮጵያ ልጆች አልታደሉም። በረኛ ሳይሆን የሚያድጉት በተቆጣጣሪ ነው የሚያድጉት። ልጅ ሁሌ ተገራፊ ወይ የሚቆጣጠሩት ግባ። አንዳንዴ አያለው አሁን እኔም ቤት ልጄ አሁን 18 ዓመት ሊሞላ ነው። ማሚ ይላል ጎረምሳው ልጄ ማሚ ታሳዝኝኛለሽ እኮ ይላታል። ደግሞ ታሳዝናለች። ይገርማችኋል። እሷ የምትቆጣጠረው በ70ዎቹ በ80ዎቹ ያለውን አይነት ወጣት ነው የምትቆጣጠረው። አሁን ያለው ወጣት እኮ ፖሊሱ አንተን ሄዶ ሸጦህ ተስማምቶ እና አም ሶሪ በጣም መቼም በአንድ ቀን እኔ ለሳምንት ባገኛችሁ እንዴት ጥሩ ነበር። ሰፊ ነገር ስለሆነ ሐሳቤ ውስጥ ያለውና እረኛና ተቆጣጣሪን ትንሽ ልንገራችሁ። ይሰማል? ጻፉ። እረኛና ተቆጣጣሪ ልዩነቱ ቅድም የዘረዘርኩላችሁ የተቆጣጣሪን ጸባይ ነው። የተቆጣጣሪ ጸባይ ነው። እኔን እንድቀይር አይረዳኝም። ተቆጣጣሪ የሚፈልገውን እንደሆነለት እንጂ እኔ እንድለወጥለት አይፈልግም። ተቆጣጣሪ በሱ ሳይዝ እንደሆነለት እንጂ እኔ እግዚአብሔር በሚፈልገኝ ልክ እንደሆነለት አያግዝም። ተቆጣጣሪ ሁሉ ጊዜ አይኑ ስር ነው። አይኑ ስር ቁጥጥር አይን ባለበት ብቻ ነው። ልዩነቱ በደንብ ይገባቸዋል። ዋይት ቦርድ ቢኖር አሳያችሁ ነበር። ተቆጣጣሪ ለመቆጣጠር ሁሉ ጊዜ ራዲየሱ በሚታይ በኔትወርክ ራዲየስ ነው። የት ነህ? በላ ልበስ እንሄዳለን እንትን ሂድ እንትን አድርጊ። ሁሉ ጊዜ ተቆጣጣሪ በአይኑ ሰርክል ነው። ተቆጣጣሪ እናንተን ሌላ ሰው የማድረግ ኔቸር ሳይሆን ያለው እሱ በሰፋላችሁ ልብስ ውስጥ ሁሉ ጊዜ እንድትኖሩ የማድረግ አስገዳጅ ኃይል ነው። ተቆጣጣሪ ሰውየውን ጫና ውስጥ ወይም ቁጥጥር ውስጥ ይከተዋል። ፍርሃት ውስጥ፣ ጭንቀት ውስጥ እንዲደነግጥ አባቱ ሲመጣ ዳዲ እንዳይል ያደርገዋል። ዳዲ is coming ዳዲ ማሚ መጣች ኩስትር ቁጥት ምናምን። ተቆጣጣሪ ውስጥ ፍቅር ይጠፋና የተቆጣጣሪው ጫና ውስጥ ይወድቃል ሰው። ቁጥጥር አያስፈልግም ብያለሁ እስካሁን አላልኩም። ከእድሜ አንፃር ግን ቁጥጥር ያስፈልጋል ብያለሁ። ይሄ እስካሁን የዘረዘርኩላችሁ ነገሮች በሙሉ ተቆጣጣሪዎች ናቸው። በጎ ነገር አለው። ከክፉ ነገር እንድንጠበቅ በእድሜያችን ልክ ያረገን ይሆናል በጎ ነገሩ። ሌላ ከባዱ ነገርስ አስመሳይ እንድንሆን ያደርገናል። ፕሪቴንድ ታደርጋላችሁ ወይም በአማርኛችን ግብዝ መገበዝ ማለት ማስመሰል ማለት ነው ባጭሩ።
እየጸለያችሁ ያስመሰላችሁ ጌታ ሆይ ምናምን ትላለ። ማሚ ሲመጣ ወይ ተቆጣጣሪ ወይ ሞግዚት ወይ አሳዳጊ ሲመጣ አለ አይደለም ወይ ሌላ ዋች የምታረጉትን ትዊን ታረጋላችሁ ወይ ደግሞ ብቻ አለ አይደለም ልጆች ይሰማል። አዎ በጣም አለ አይደለም በቃ በተቆጣጣሪዎቻችሁ ፊት እንደ ተቀየራችሁ መምሰል ትፈልጋላችሁ። ተቆጣጣሪ ከባዱ ክፍሉ ይሄ ነው። ስለዚህ ሰውየው ራሱን አይኖርም። ወላጅስ የኔ ልጅ አቤል ነው ይላሉ፣ ልጁ ግን ቃየል ነው። ወመኔ ነው እኮ ትምህርት ቤት ሄዶ ፈንክቶ ነው የሚመጣው። የኔ ልጅ ቀና ብሎ ሰው አያይም ይላሉ። ለምን ይመስላችኋል? እነሱ ፊት በጣም ፕሪቴንድ ስለምታደርጉ ወይም ስለምታስመስሉ ልጅ ጨዋ ናት፣ ቀና ብላ ሰው አይታ አታውቅም፣ አጥረገጧ እንዳትደርስ ነግሪያት። ትምህርት ቤት ሄደው ልጅቷስ ወመኔ ልትሆን ትችላለች። ለምንድን ነው እንደዚህ የሚሉት ወላጆች? ሆን ብለው ተሳስተው ሳይሆን አሳስታችኋቸው ነው። በጣም ስለምናስመስል ወላጅ እሱን ያያል እና የተቆጣጣሪ በጣም እንደተቀየረለት ያስባል። እንደ ተቆጣጣሪ አሳሳቢ ሰው የለም በእድገት ዓለም ውስጥ። የሚገርማችሁ ሁለተኛው እረኛ ነው። እረኝነት ውስጥ ቁጥጥር አለ። ይገርማችኋል። እረኝነት በአይኑ ራዲየስ ሳይሆን በህይወት ራዲየስ ነው። እረኛ አጠገባችሁ ባይኖሩ እንኳን የሆነ አገር ሆናችሁ በእረኝነት ቁጥጥር ስር መሆን ትችላላችሁ። እረኛ ዓለም ነው። እረኛ ሪሊፍ ይሰጣል። ና ብለው ሳይሆን ድምጽህን ስለሚለይ ኖ ዳዲ እንደዚህ ያልነገረኝም ብለው ዳዲ በሌለበት ታማኝ ይሆናሉ። ማሚ በሌለችበት በጣም 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 ራሳቸውን ያስገዛሉ። እረኝነት ለእስራኤል ታሪክ ላይ አጭር ነገር ላሳያችሁ። አንዴ ቀና በሉ። ጌታ ይባርካችሁ። እስራኤል ስንት ዓመት ነው ባሪያ የነበረው በግብጽ? እሺ ፐርፌክት 430 ዓመት። ጎበዝ የኔ ቆንጆ 430 ዓመት። የሚሸቅበኝን ነገር እየቀነስኩ ነው፣ ብዙ ነገር እየቀነስኩ ነው። እና 430 ዓመት ለ430 ዓመት እስራኤል በሚገርፏቸው ተቆጣጣሪዎቻቸው ስር ነው የኖሩት። ስለዚህ ትእዛዝ ያዟቸዋል። የሚያዟቸው ሰዎች ከላይ ሆነው ወይም ማማ ነገር ላይ የሆኑና ወይም ላይ ቤት ሰሩና የሚሰሩትን ጎንበስ በል፣ አቡካ፣ ስራ፣ ቅረጽ፣ እንዲያር እያሉ ትእዛዝ ያበዙባቸዋል ተቆጣጣሪ ስለሆኑ። እስራኤል ለ400 ስንት ዓመት? 30 ዓመት። ምንድነው እረኛን የነበራቸው? ተቆጣጣሪ እንዳትረሱ። ምንድነው የነበራቸው? ተቆጣጣሪ። ምን የሚል የሚያስጨንቅ ስራ እየሰጠ ጡብ ስሩ እያለ ቤት ስሩ እያለ ጭቃ እያስቦካ እርሻ እያስቆፈረ። እነዚህ የምታዩቸው ስቲል አንዳንዶቹ የሚጎበኙት በእስራኤል ጊዜ የተሰሩ ናቸው ተብሎ ይታመናል። አንዳንዶቹ ቅርሶች እስራኤል ያለውን ሪሶርስ አውጥቶ ጉልበቱን ጭንቅላቱን አውጥቶ ግብጽን ሌላ ሀገር አደረገ። በተቆጣጣሪ የሚኖሩት ከስንት ዓመት በኋላ? ከ430 ዓመት በኋላ እግዚአብሔር ወደ ህዝቡ ሲመጣ ህዝቤን አወጣለሁ ከግብጽ ብሎ በሙሴ በኩል እግዚአብሔር መጣ። እግዚአብሔር ደግሞ እንደምታውቁት ምንድነው? እረኛ ነው አይደል? እግዚአብሔር ምንድነው? እረኛ ነው። ከዛ እስራኤልም ከግብጽ ሲወጡ እሺ እንወጣለን ብለው ሁሉም ወጡ፣ ተጠርገው ወጡ። ከወጡ በኋላ ሙሴም ኮንፊውዝ ሆኗል፣ ህዝቡም ኮንፊውዝ ሆኗል። ለምን? ተቆጣጣሪ የለም። ገራፊዎቻቸውን ተተወጡ። ከዛስ አሁን ወደ ከነዓን ማርና ወተት ወደምታፈሰው ትሄዳላችሁ ሲባል ኢስ ኦኬ። በኋላ እሺ ማን ነው የሚያስኬደን? መንገዱ ሴት አለ። ተቆጣጣሪ ነው የፈለጉት። አይ ይሄ አምላክ ከኋላ ሆኖ የሚገርፍ ከኋላ ሆኖ ግባ ውጣ የሚል ሳይሆን እረኛ ነው። ከፊታችሁ ደመናው ይወጣል፣ ከፊት ይወጣል፣ እናንተም ተከትላችሁ ትሄዳላችሁ። እንዴ ከኋላስ? የለም ከኋላ። እነሱ በምን ሜንታሊቲ ነው ያሉት? በተቆጣጣሪ ሜንታሊቲ ነው ያሉት። እስራኤል ለመጀመሪያ ጊዜ እረኝነትን ፕራክቲስ ያደረገው በምድረ በዳ ነው። ከፊት የሚሄድ የሚመራ ለም ቦታ የሚያሰማራ። ዮሐንስ ወንጌል ምዕራፍ 10 በረኛውም ደጁን ይከፍታል፣ በጎቹም ይወጣሉ፣
እሱም ከፊታቸው ይሄዳል። ምኑን ያሰማል? ድምጹን ያሰማል። እነሱም ድምጹን ይለዩታል። ወደ ሌላ አይሄዱም። ለምን? የእረኛቸውን ድምጽ ስለሚያውቁ ወደ ሌላ አይሄዱ። እስቲ ወደ ሌላ አይሄዱም በሉ። what do you mean ወደ ሌላ? እንዴ ምን ጥያቄ አለው? እዚህ ጋር ተኩላ አለ፣ ሌባ አለ፣ ቅጥረኛ አለ፣ እንደገና ደግሞ ቅጥረኛ እረኛና ሙያተኛ። እነዚህ ከበው በዙሪያው ነው ያሉት። ዞር ካሉ ጠሪ አለ፣ ተኩላ አለ፣ ሌባ አለ፣ ቅጥረኛ እረኛ፣ እነዚህ ሁሉ አሉ። በጎቹ ግን ስጋታቸው አይደሉም። እነዚህ ለምን? የእረኛውን ድምጽ ስለሚያውቁ እረኛውን ጀስት ፎሎ ያደርጋሉ። እረኛ እኔ አይደለም በኔ የሚያምን ይገባል ደግሞም ይወጣል መሰማሪያንም ያገኛል እና እኔም ባለሁበት እነሱ ይሆናሉ ይላል። ምን ማለት ነው? ለምሳሌ በጎቹ እረኛ ሲለምዱ ወንዙ ጋር ሄደው ውሃ ይጠጣሉ፣ ሜዳ ላይ ሄደው ሳር ይግጣሉ። መተው የሚተኙት ግን ውሃው ጋር አይደለም። ማጋር ነው? እረኛው ጋር ነው። በገዛ ፈቃዳቸው ራሳቸው ለእረኛ ይሰጣሉ። የሚተኙት እረኛው ባለበት ጋር ነው። praise the lord አላችሁ ወይ? are you here? ለምንድን ነው ተቆጣጣሪ ባለበትስ በተቻለ መጠን የምትፈልገው ካጠገቡ ዞር ማለት ነው? ለምን? ትእዛዝ ይበዛል፣ ግሳጼ ይበዛል። ምንድነው ይሄ ይልሃል። መቶ ልብስህን ገልብጦ አሁን አታጥብም ይልሃል። ገላህን ይገልጥና አትታጠብም ወይ ይላል። ጫማህን አይቶ አረ ጫማ ጉባኤው ይበትናል ይላል። ምንድነው ጸጉርህ ከተቆረጥክ ስንት ጊዜ ነው ይላል። ቁጥጥር በጣም ስለሚበዛ ልጁ ደግሞ በጣም ስለሚሰቃይ የሚፈልገው ነገር ምንድነው? መለየት ነው። እረኛውስ ጋር አንተ ባለህበት ደግሞ በዚያ የሚል ቃል አለ። የእረኛ ኔቸር ይሄ ነው። እግዚአብሔር ለሕዝቡ መልካም እረኛ ነው። የሚሰማኝ ቢኖር አይደለም የሚለው በምን ይቀመጣል? እርጋታ። ከመከራስ ስጋት፣ ይሄ የመከራ ስጋት ወዮ መጡብኝ ከሚል ስጋት ነፃ ነው። ለምን? እረኛው ባለበት ስለሚኖር የሚያረጋጋው ምግብ ወይም ደግሞ ሁኔታዎች ሳይሆኑ እረኛው ስለሆነ በእረኛው ተደላድሎ ይኖራል። እንዳጠቃላይ ያ መጽሐፍ ፋይናላይዝ የሚያደርገው የኢትዮጵያ ወጣቶች እና ታዳጊዎች አልታደሉም በተቆጣጣሪ እንጂ በእረኛ አያድጉም። በዚህ ምክንያት ዩኒቨርሲቲ ሲገባ አባት ልጁን ሴት ልጁን ይዞ ዩኒቨርሲቲ ይሄዳል። ጎንደር ከተመደበ ይዞ ይሄዳል። ጎንደር ያጣራል። አጥሩ ደግሞ ደህና ነው አይዘልም ጎረምሳ አይገባም ብሎ ያጣል። ጨንቆት ፈልጎት እኮ አይደለም ተገዶ ነው ዩኒቨርሲቲ ያስገባት። ራሱ መንገድ የማያውቁ ወላጆቻቸው ቁጥጥር ውስጥ ያሉ። ቁጥጥርን በጣም ማመን ሰው ነኝ። እሺ ግን ቁጥጥር ያለው በእረኝነት ውስጥ ነው። ኧረ ተይ ይሄ እኮ አይጠቅምሽም ነው እንጂ የምትለው ካፉ ላይ ምንትፍ አድርገህ እንትን እንደዚህ ይደረጋል። ና ራት እንዳይበላ ሲል አም ሶሪ የኛ ወላጆች ተረዱን። እሺ እናንተ እና በአጠቃላይ በኢትዮጵያ ኢቫንጀሊካል ታዳጊዎችና ወጣቶች ዛሬ ከ167% አሁንም ካልጨመረ በስተቀር 67% አሁንም ባክስላይደር ነው ከዩኒቨርሲቲ ሲወጣ። እሱ ብቻ አይደለም። ሌላው የሚያሳዝነው ፓርት ዩኒቨርሲቲዎች አካባቢ የሚከፈቱ ብዙ እንትኖች አሉ። በአብዛኛው እዛ አካባቢ በጣም ለብዙ ወራዳ ለሚመስል ስራ ራሳቸውን አሳልፈው ጭምር የሚሰጡ ወንጌል ለመስበክ ሲኬድ የሚያለቅሱ እናትና አባቴ እኮ ክርስቲያን ናቸው የሚሉ ብዙ ታዳጊዎች ዩኒቨርሲቲ የበላቸው አሉ። ለምንድን ነው ይሄ? ማሚሽ አጠገብሽ ኖረች አልኖረች መንፈሳዊነት ላንቺ። አየ አሁን እኔ ሚስቴን ማላጭ በረብረው እየደወለች የት ነህ እስቲ ቪዲዮ ኮል አድርገው ከነማን ጋር ነው ያለው አዙረው ካሜራ እያለችኝ እሷ ማናት ብትለይ ሄጄ አውልቃለሁ። እኔ ተቆጣጣሪ ነው ያገባሁት ወይስ ሚስት? በላህ እምትል ነው እንጂ የሚያስፈልግህ የት ነህ ይላሉ። አሁን ይላሉ የት ነሽ የሚሉ አሉ። ምን ልላችሁ ነው? የኛ ዓለም አልታደለም።
ስለዚህ በአብዛኛው አዲስ አበባ ውስጥ ይሄን ሰሞን ሄዶ የሚያቅሰው አዲስ አበባ ራዲካል የሆነ ለውጥ ተለውጧል። ጎዳናዎቹን አይታችሁ ከሆነ ሰው አይቶ ማንም የለም ብሎ ሽንቱን ይሸናል። ምን የለመደ ህዝብ ስለሆነ ነው። ቁጥጥር የለመደ ህዝብ ስለሆነ ነው። ትራፊክ ይዞት መንጃ ፍቃድ አለው። መንጃ ፍቃድ አወጣ። እኔ የምልህ ወደዚህ ስትመጣ ምልክቱን አላየከውም? እዛ ብሔራዊ ጋር ነው። አይቼዋለሁ። መግባት እንደማይቻል ሳይ አይቼዋለሁ። አንተን ግን አላየውክም። የኛ ህዝብ ተቆጣጣሪን ፈርቶ የሚኖር ህዝብ ነው። መጣ ትራፊኩ መጣ እንትና ቲቸር መጣ፣ እከሌ መጣ፣ ዳዲ መጣ፣ ቁጥጥር ዛሬ ይሄን አስወልቂያችሁ ዳዲና ማሚ ባይኖሩም ኖ አላደርገውም ይሄንን ወደ ማለት እንድትመጡ እስቲ አጨብጭቡ። መዳም መጀመሪያ እግዚአብሔር ይባረክ። ሐሳቤ ገብቷችኋል? እናንተ በራሳችሁ ብቁ ናችሁ። እናንተ በራሳችሁ ሙሉ ናችሁ። እናንተ አሁን ክፉንና ደግን ለመለየት የሚበቃ እድሜ ያላችሁ። ይሄ እድሜ ማለት ባይልላችሁ ነው እንጂ ብዙ የሚኮንበት እድሜ ነው። ስለዚህ በዚህ እድሜ በጣም ዲፔንደንት፣ ኢኮኖሚካሊ ዲፔንደንት፣ የአስተሳሰብ ዲፔንደንት መሆን ምን ማለት ነው? እድሜያችሁ የሰጣችሁን ጥገኝነት ካልሆነ በስተቀር እናንተ አሁን እምላችሁን ለመሆን ሙሉ ሰው ናችሁ። እንዴት አጨስክ ሲባል አይ ትምህርት ቤት ረፍት ስንወጣ እንትና ሲያጨስ እኔም ተቀብየው አጨስኩ። መጀመሪያ አሳለኝ፣ በሁለተኛው ቀን እምባይን አፈሰሰው፣ ከዛ በቃ ለመድኩ የሚሉ ይሄንን ፊልም እንዴት አየ ሲባል እኔ እኮ አላቅም፣ ስልክም የለኝም፣ እኔ ዳዲም አልገዛልኝም፣ ማሚም። ጓደኛዬ ግን ትምህርት ቤት በቦርሳዋ ውስጥ ስልክ ይዛ ትመጣ ነበር እና አንዳንድ ጊዜ ታሳየኝ ነበር። እኔ መጀመሪያ ተቃውሚያት እምቢ ብያት ነበር። በኋላ ግን ለመድኩና እንዳውም ይዛ ሳትመጣ ምን ነው እያልኩ አስታውሳታለሁ የሚሉ ለምንድን ነው? ተቆጣጣሪ ስለለመዳችሁ እኮ ነው እንጂ እኮ ማሚ እኮ አለች እዛም፣ ዳዲም እኮ አለ እዛ አይደል? እረኝነት እጅግ የተባረከ ዓለም ነው። ስለዚህ በህይወታችን ልትለምዱ የሚገባው ከከባድ ውድቀት እንድትድኑ ካስፈለገ መዳን ያለባችሁ ከተቆጣጣሪ ነው። ገብቷችሁ ይሆን ወይ? እስከ ተወሰነ ድረስ ጥሩ ነው። እንደ እድሜያችሁ ቁጥጥር እስካሁን ድረስ እኮ እናቴ ትቆጣጠረኛለች። እናቴ እኔን ነይ እስቲ ማይ ብዬ አንዳንዴ ስትናፍቀኝ ከሐረር ትመጣለች። ስትመጣ ምንድነው ዘንዬ ምንድነው ሚስቴ ፊት እኔ የምልህ እሷ የምታኖረኝ ነው የሚመስለው። የኛ ቤተሰብ እንደዛ ድረው እንደገና ይመጣሉ ተመልሰው ምንድነው አጎሳቆለሽ እንደዚህ ይላሉ። ቁጥጥር አይለቅም። በእድሜ ብቻ ከመሰላችሁ እንዳትሳሳት። ትልልቅ ተቆኖም ገና ወላጅ አይሻይልም ነይ ይላል ቤት እንደገና ድሮ እንደገና ይጠይቃል። እና የኛ ሀገር ነገር በጣም ከቁጥጥር ጋር የተያዘ ስለሆነ ፖለቲካዎቻችን፣ የትምህርቶቻችን ይዘት፣ የህይወቶቻችን አካሄድ በአብዛኛው ቁጥጥር ላይ ያተኮሩ ናቸው። ቁጥጥር የለመዱ ሰዎች በራሳቸው የማይተማመኑ ይሆናሉ። አስፋልት ዜብራ የማያቋርጡ የ18 የ19 ዓመት ልጃገረድ ሴቶች አሉ። ዜብራ የማያቋርጡ ቤተሰብ አንቆ ትምህርት ቤት ሲሄዱ እንደገና ይዞ ቤት ኮሌጅ ሲገቡ ይዞ ሄዶ እንዴ መቼ ነው የሚለቁን? ልቀቁኝ እንዳትሉ ስፒሪት አይደሉም። ልቀቀኝ እንዳላስብላችሁ እኔም ሸቃባ አይደሉም። አሳዳጊዎቻችሁ ወላጆቻችሁ ናቸው። አንድ ነገር ግን መሆን ትችላላችሁ። እኔም ባለውበት እነርሱም በዚያ ይሆናሉ እንደሚል በረኝነቱ ቁጥጥር ስር እስራኤል ልመድ። ለምን ከፊት የሚሄድ ከፊት፣ እነዚህስ ከኋላ። ተቆጣጣሪ ከኋላ ትምህርት የት ነው ያለ? ተከታተልልኝ ልጄን ይላሉ። የት ነው ሁሉ ጊዜ ቢሃይን ከኋላ ሆነው ሰውየው ፈርቶ እንዲኖር እንዲህ ያለ እንዲኖር ያደርገዋል። እረኛስ ከፊት ነው አይደል? መልካም የሆነው ቦታ ሁሉ ያሰማራል። እረኛ ከፊት ሆኖ ህይወትን የሚቆጣጠር የህይወት አሰማሪ ነው። ተቆጣጣሪስ እንዳታጠፋ ብቻ ነው የሚፈልገው። የገባችሁ ነው ወጣቶች? እናንተ ማብለብ ነው የሚገባችሁ። እኛንን መፍዙዝ ነው የሚያሰቃየን። እናንተ እኮ ስል ናችሁ። እናንተ
በእውነት ጄኔሬሽኑ ተቀይሯል። ተቆጣጣሪ እንዳታጠፋ ነው እንጂ ካጠፋ ይቀጣሃል። በቃ ካላጠፋስ ስለመለወጥህ they don't care ስለመለወጥ። እረኛም ነፍሱን ነው የሚሰጠው። ይሄኛውስ ቀበቶ ነው ፈቶ ምንድነው የሚለው? ይሄኛው ምን ልስጠው ነው የሚለው። ይሄኛው ምን አረከው ነው የሚለው። የተሰጠህን ብር ምን አረከው? የገዛውልሽ መጽሐፍ ምን አረከው? ስልኩን ምን አረከው? እንትኑን ምን አረከው? የተቆጣጠሩ ነው። ይሄኛውስ ምን ብሰጠው ፕሮቴክት አደርገዋለሁ ምን ላይ? ስለዚህ ይሄን ያነሳውበት ምክንያት ይሄኛው ታይታ ነው። ይሄኛው ደግሞ በቃ መለወጥ ነው። ይሄኛው በጣም ማስመሰል አለው፣ አይን ላይ ሾይ ነው። ይሄኛው ደግሞ ላይፍ ቼንጀር ነው። የህይወት ህይወትን ወላጆቻችሁን በትክክል ትሪትም አትደረጉበት ቦታ ከሆነ አዜ ሞግዚት ነው የሚሆኑባችሁ። ስለዚህ በእድሜ እርከን መብሰል ያለባችሁን መብሰል አለባችሁ። ሲቆጣጠሯችሁ እሺ ማለት አለባችሁ። በቁጥጥር በኩል ግን ሰው መምጣት ያለበት ምን ጋር ነው? እረኝነት ጋር ነው። ስለዚህ የእናንተ ሚና የወላጆች ሚና ወደፊት ጊዜ ካገኙ አላቅም። እናንተን ግን መልመድ ያለባችሁ በዋናነት ምንድነው? ከማስመሰል መውጣት አለባችሁ። ወላጅ ቢኖርም ባይኖርም፣ እናት ብትኖር ባትኖር፣ ተቆጪ ቢኖር ባይኖር የለመደ ልቡና ሊኖራችሁ ይገባል። ክፉ ነገር ከሆነ ኖ ይሄን አላደርግም ማለት አለባችሁ። በጎ ነገር እስከሆነ ኖ ዳዲ ይሄን እየነገረን ያሳደገኝ ይሄን አደርጋለሁ ያን አላደርግም። የትም ሂዱ፣ ቸርች ኑ፣ መንገድ ላይ ኑ፣ ኮሌጅ አሁን ወደፊት ትገባላችሁ። ከአንድ አመት 2 አመት በኋላ ደግሞ ኮሌጅ ትገባላችሁ። መቀሌ ደርሳችሁ ይሆናል። የለችም እዛ ማሚ እዛ ኖ ዳዲ ግንስ አሉ። እረኝነት ማለት በልብ እረኛህን አኑረህ የምትኖረው የህይወት አይነት ማለት ነው። ቁጥጥርስ የምትሸሸው ነው የምትለየው ነው። እረኛስ ተቆጣጣሪን እረኛ በልብ አድርገ አሜሪካ ሂዱ፣ ጂንካ ሂዱ፣ የትም ሀገር ሂዱ፣ ማሚ እዛ ናት። ማሚ ልብክ ውስጥ ናት። ነው ማሚ አንቺማ ነገርሽኝ ነገር አለ ተራሰው አይደለም ብለህ የምትከለከለው ነገር ሲሆን የእረኝነት ልብ ውስጥ ገብታችኋል ማለት ነው። ጌታ ስለ ሁሉ የተባረከ ይሁን። እሺ ቴንኪው። ከዚህ በኋላ ይሄን በመማራችሁ በእድሜ ዘመናችሁ አትጸጸቱ። አሁን ማገለግላችሁን ቃል 2 ቲሞቴዎስ ምዕራፍ 1 ቁጥር 6 ርዕስ ታማኝነት እኔ ፊት አይደለም እግዚአብሔር ፊት ነው። አይን ላይ አትጫወቱ። እሺ መወዳችሁ አይን ላይ ድራማ የሚሰራ ሰው አለ ቸርች ውስጥ። ድራማ ገጸ ባህሪ ተሰጥቷችሁ ገጸ ባህሪውን ነው እናንተ ሪፕሬዘንት ወክላችሁ የምትጫወቱት። ወንድ ከሆነ ለምሳሌ የወጣ 10 ምናምን እንደ ሽማግሌ ከሆነ የተሰጠው ገጸ ባህሪ እንትን አድርጎ እንደ ሽማግሌ ፕሪቴንድ አድርጎ እንዴት ናችሁ ምናምን ይላል። የድራማቲክ የሆኑ ሰዎች አሉ ቸርች ውስጥ። በጣም ነው ሪአክት የሚያደርጉት። ነውር ነው። እሺ ፈጽሙ። የምትኖሩት በእግዚአብሔር ፊት ከሆነ ማሚም ትኑር ዳዲም ይኑር ዳዲም አይኑር፣ ማሚም ትኑር ማሚም አትኑር፣ just we are on the face of God። ስለዚህ ትቀየራላችሁ። አላደርግም ያለው እኔ በእግዚአብሔር ፊት የለም ስትል አለ አይደል ያለው። ኖ ይሄ ነውር ነው በእግዚአብሔር ፊት። ኖ ዳዲ የለም፣ ልክ ነህ። ያዕቆብ የለም፣ እዛ ወንድሞቼ የሉም አገራቸውን ያሉት። ምንም እዚህ በሆን ፖቲፋር ቤት በሆን ማን አለ? እግዚአብሔር አለ። ስለዚህ ህይወት አይን ላይ አይደለም እግዚአብሔር ፊት ነው። ይህንን ኳሊቲ አንተ ላይ ይቻለው። እኔ አጠገብህ ባልኖር እንኳን አልሰጋብህም።
ታውቃላችሁ የሽማግሌው የሐዋርያው ፓስተር ነው ወጣቱ ጢሞቴዎስ። ከፍጥሞ ወደ ሴት በኋላ እንደሚታወቀው በተወሰነ ጊዜ ወደ ጌታ እስኪሰበሰብ 5 መጽሐፍ የጻፈው ሽማግሌው በወጣቱ በጢሞቴዎስ ፓስተር ስር አባል ሆኖ በቸርች በኤፌሶን ቸርች አገልግሎ ሞቷል። ሽማግሌው የእድሜ ጉዳይ አይደለም፣ የጥሪና ለጥሪው የተገባን ህይወት በመኖር ላይ የተመሰረተ የህይወት አይነት ነው። አይ ሆፕ የዛሬ 5 የዛሬ 10 የዛሬ 7 ዓመት የት እንደምትደርሱ ናሳ ገብታችሁ የምታጠኑ በዚህ ምድር ላይ ያለውን ዕውቀት ጥጉን የምትነኩ አካዳሚካሊ በጣም ጥጉን የምትማሩ ሴም ታይም ደግሞ ስፒሪቹዋል መንፈሳዊ ሰው የተማረ ኤጁኬትድ ሲሆን እንደገና ደግሞ ጌታን የሚወድ የሚያገለግል የተማረ ዶክተር ፕሮፌሰር የሚሆን የሀገር ጥቅም ፖለቲካ ውስጥ ገብቶ ለሀገር ለህዝብ የሚጠቅም አይ ቢሊቭ ከናንተ ውስጥ ሀገሬ አሰፍሰፋ የምትጠብቃችሁ ግን ደግሞ ማይበላ ሌባ ያልሆነ ውሸታም ያልሆነ ያልመከነ በእግዚአብሔር ፊት ህይወትን በጽድቅ በሰው መካከል የሚመላለስ ነው እግዚአብሔር አለ እያለ የምትኖሩ እንደምትሆኑ ተስፋ አደርጋለሁ። ከድራማ ጽዱ፣ አይን ላይ ከመጫወት ጽዱ፣ ከቁጥጥር ዓለም ዳኑ፣ ራሳችሁን አስገዙ፣ ታማኝ ሆኑ። እኔ ስኖር የሚፈጠር እኔ ከሌለው የማይኖር ከሆነ እኔም ሰነፍ መሪ ነኝ። በሌለውበት ጊዜ የሚቀጥል ነገር ከሆነ እነዛ ትውልድ እረኞች በእረኛ ቁጥጥር ስር ኖረው አድገዋል ማለት ነው። ስለዚህ በህይወታችሁ እናንተ ታዳጊዎች ከዛሬ ጀምራችሁም ህይወታችሁን በወላጆቻችሁም ወላጅ በሌለበትም ፊት ታማኝ ህይወትን በመኖር እንደ ጢሞቴዎስ 2 ነገር ግብዝነት የሌለበት ህይወትና እምነት። እጃችሁን አንሱ። እኔ ስማርቅ ቶሎ ነው የሚደርሰው ሰው ላይ። እንደዚህ መርቂያችሁ ልጨርስ። ጌታ ኢየሱስ ይወዳችኋል። እሺ ደግሞ እኔም ወዳችኋለሁ። እሺ ትልቅ ሁኑ። እየመረኳችሁ እኮ ነው። ትልቅ ሁኑ። እግዚአብሔር ለወለዳችሁ ለዛ ያሳድጋችሁ። ይህች ምድር አትብላችሁ። የዚህች ምድር ክፋትና ግልሙትና አይብላችሁ። የኤልዛቤል መንፈስ ይሄ በየትምህርት ቤት በወጣቶች በታዳጊዎች ላይ ያለ የኃጢአት ልምምድ አይንካችሁ። ለእግዚአብሔር እደጉለት፣ ለፈቃዱ እደጉለት፣ ለፕሮግራሙ እደጉለት፣ ለአጀንዳው ትልልቅ ሰው ሆኑለት። ወዳችኋለሁ። አሁን ቆመን እንጸልያለን።